እንዳይፈረድባችሁ አትፍረዱ። በምትፈርዱበት ፍርድ ይፈረድባችኋል። በምትሰፍሩት መስፈሪያ ይሰፈርባችኋል። በወንድምህ ዓይን ላይ ያለውን ጉድፍ ስለምን ታያለህ? በዓይን ላይ ያለውን ምሰሶ ስለምን አትመለከትም? ወይም የወንድምህን ከዓይን ጉድፍ ላውጣልህ ፍቀድልኝ እንዴትስ ትለዋለህ? እነሆ በዓይንህ ምሰሶ አለ። አንተ ግብዝ አስቀድመህ ከዓይንህ ምሰሶውን አውጣ። ከዚህ በኋላ ከወንድምህ ዓይን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ይህንን ያነበብኩላችሁ ከመጽሐፍ ቅዱስ ክፍል ከሆነው ከማቴዎስ ወንጌል ምዕራፍ 7 ላይ ያለውን ነው። ይህንን ሐሳብ ያነሳውላችሁ እና ታዲያ መጽሐፍ እንደዚህ እያለን ስለምን ስለ ወንድሞቻችን ላይ እንፈርዳለን? እያንዳንዱን እንቅስቃሴያቸውን እያንዳንዱን እርምጃቸው ላይ ለምን ጀጅመንት ወይም ደግሞ ጀጅ እናደርጋቸዋለን? ስለምን እንፈርዳለን? ስለምን ጀጅ እናደርጋቸዋለን? በአመጋገባቸው፣ ባለባበሳቸው፣ ባካሄዳቸው፣ ባነጋገራቸው ላይ ጀጅ እያደረግን ስለምን እንስቅባቸዋለን? ስለምንስ ከጀርባቸው እናማቸዋለን? ሰልፍ ዴቨሎፕመንት ትልቁ ሐሳቡ ምንድነው? ራስን ማሳደግ፣ ራስን መመልከት ነው። ስለዚህ ሁላችንም መጀመሪያ ያለብን ከራሳችን ነው። ራሳችን ውስጥ ያለውን ችግር ነቅሰን ማውጣት ነው የሚጠበቅብን። መጀመሪያ ሁላችንም የሰው ልጆች የራሳችን የሆነ ችግር ይኖርብናል። ስለዚህ ሰዎች ላይ ከመፍረድ፣ ሰዎች ላይ ከመሳቅ፣ ሰዎች ላይ ከማንጓጠጥ ይልቅ ራሳችን ላይ ትኩረት አድርገን መስራት ይጠበቅብናል ማለት ነው። ራሳችን ላይ ካልሰራን ግን ሰዎችንም ራሳችንንም ይዘን ገደል ነው የምንገባው። ብዙ ኮሜንቶች አሉ። ብዙ ሰዎችን አንደርስቲሜት የሚያደርጉ በሰው ሞራል በሰው ውድቀት ላይ የሚሳለቁ ኮሜንቶች አሉ። ስለዚህ እንደዚህ ከማድረግ ከመፍረድ ህይወት መውጣት ይጠበቅብናል። በዛሬው ቪዲዮ ላይ አትፍረጂ ለማለት እወዳለሁ። ለምንድነው አትፍረድ የምለው? ያ ሰው ምን አይነት የህይወት አጋጣሚ አሳልፎ እንደመጣ አናውቅም። ምን አይነት የህይወት ታሪክ ከጀርባው ምን አይነት ቁስል ምን አይነት ህመም አሳልፎ እንደመጣ አናውቅም። ስለዚህ በፈረርንበት ባሸማቀቅነው ቁጥር ወደ ኋላ እየጎተትነውና እየሳብነው ነው። ስለዚህ ከመፍረድ ህይወት ወጥተን ራሳችንን በመመልከት ራሳችንን በማሳደግ ውስጥ ሌሎችም እንዲያድርጉ ብርሃን እንሆናቸው። ግን ሰዎችን ጀጅ እያደረግን እንደዚህ ይገባታል እያል የሚያድግ ህይወት አይኖርም ማለት ነው። አንድ ታሪክ ታውቃላችሁ፣ ሁላችንም የምናውቀው ታሪክ አለ። የዘማዊቷ ሴት ታሪክ። ያቺ ዘማዊት ሴት ከብዙ ሰዎች ጋር ተኝታለችና ስትዘሙት አግኝተናታል ብለው አይሁድ ጸሐፍት ፈሪሳውያን ሊወግሯት ክርስቶስ ጋር መጧት። ውገራት፣ ፍረድባት ይሏት ማለት ነው። ከዛስ ክርስቶስ ከናንተ አንዳች ኃጢአት የሌለበት ቢኖር ይችን ሴት በድንጋይ ይውገራታል ብሎ ፈረደ። ሁሉም ድንጋያቸውን ጥለው ሄዱ። ምክንያቱም ሁሉም ሰው ጉድለት ነበረበት። ሁሉም ሰው ኃጢአት ሰርቶ ነበር። ነገር ግን ምንም ኃጢአት ያልሰራው ክርስቶስ በምህረት አንቺ ሴት ተምረሻል ብሎ ላካት ወደ ቤቷ። በሰላም ሂጂ ብሎ ላካት ማለት። ምንም ኃጢአት የሌለበት አምላክ በሰዎች ላይ ማይፈርድ ጀጅ የማያደርግ ከሆነ እኛ ኃጢአተኞቹ እንዴት እርስ በርስ እንፈራረዳለን? እንዴት አንዳችን ያንዳችንን ድካም መሙላት ያቅተናል? በፍርድ ውስጥ በሰው አነጋገር በሰው አለባበስ እየፈረድን ሰዎችን እያሸማቀቅን መድረስ ከሚችሉበት ቦታ ለምን እንዳይደርሱ እናደርጋቸዋለን? ስለዚህ አንፍረድ። በአጠቃላይ አንፍረድ። ሰው የራሱን ሐሳብ፣ የራሱን አስተሳሰብ፣ የራሱን አመለካከት መግለጽ የምትችልበት ሀገር ትሁን፣ ከተማ ትሁን፣ አህጉር ትሁን፣ ስናሰፋው ዓለም ትሁን። ሰዎችን ወደ ኋላ አንጎትታቸው፣ አንፍረድባቸው። ስለዚህ መፍረድ የትም አያደርሰንም። ራሳችንን በማሳደግ ሰዎችንም እንዲያድጉ በማድረግ ግን ተባብረን አንድ ደረጃ ከፍ ማለት እንችላለን። ስፔሊንግ መጻፍ እና ማንበብ የማይችል ሰው ላይ ቆሞ ከማላገጥ ከመፍረድ ይሄኔ ጠግቧ ልማርም ብሎ ነው ብሎ ከምትን ከማለት ሰው ላይ ከመቀለድ ብናስተምረው ብናሳየው ያም ሰው አንድ ደረጃ ከፍ ይላል፣ ህይወትም ይቀላል፣ ለሌሎች ሰዎች ብርሃን መሆን ይችላል እሱም ማለት ነው። ስለዚህ በእንደዚህ አይነት ህይወት ውስጥ እንመላለስ። የዛሬው መልእክቴ ነው። ምስጋናው አስራት ነበርኩ። የዩቲዩብ አናላቲክስ እንደሚያሳየው 90% የሚሆነው ይሄንን የኔን ቪዲዮ የሚያይ ሰው ሰብስክራይብ ሲያደርግ ነው የሚያየውና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። አመሰግናለሁ። ወዳችኋለሁ። ምስጋናው አስራት ነበርኩ። አመሰግናለሁ።